አሳይሻለሁ አሁን እንደዚህ አንቄ ነው ምገልሽ እሺ ታለት አፍሽን ዝጊ ከዚህ በኋላ እንድታወሪ አልፈልግም እየምሻለሁ ስነስርዓትሽን ይዘሽ ቁሚ ስነስርዓትሽን ያዢ ከዚህ በኋላ ወደ አዲስ አበባ መሄድ ነው ወይኔ ነጣለ ስነስርዓትሽን ያዢ አሁን በቃ ስነስርዓትሽን ያዢ አትፈታተኝ ሜላስ ለሰጠችው ሰዓት የምታውቂው ነገር አለ ሲለኝ አውቃለሁ ብዬ እኮ ዝም ማለት የለብኝም አይደል ከዛ የሆነ ሰው ደግሞ ፎቶ አቀናብሮ መጥቶ ከሄርሜላ ጋር የተነሳሽ ፎቶ ነው ይሄ ብሎ ሲለኝ ላጋ ያላችሁን ነገር የደበቃችሁት ነገር አለ እሱን ነገር ንገሪኝ እነ ሩታንም ተዋቸው በቃ እነ ሩታም ይኑሩበት አሁንም ደግመሽ ካቢ ጋር ገጠምሽ ምንድነው ችግርሽ እሺ ታዲያ ምንድነው አሰብሽ ወይ ሲዝቱብኝ ዝም ማለት አለብኝ ለቀሻቸው ቤት ግቢ ነው አይደለም አዲስ አበባ ቤት ምክንያት አለ እስከዛሬውም ላሰደብሽን ይበቃናል ሰላም የኛ ውድ ሆናችሁ ቤተሰቦቻችን እንደምን ሰምታችኋል አላሁን እግዚአብሔር ይመስገን የኛ ውድ ሆናችሁ ቤተሰቦቻችን እንዴት ናችሁ እናንተም ባላችሁበት ሰላማችሁ ብዝት ይበልልን ያው ዛሬ ባንድ ነገር መጥቻለሁ ይመስለኛል ሁሉ ነገሮችን ሁሉ ሳስባቸው በቃ እህቴ ጋር እንዳለ ነው እየተሰማኝ ያለው ያው እኔ እህቴ ጥሩ ነች ብዬ ነበር እያሰብኩ የነበረው በቃ ሁሉም ነገር የናብርሽም የነሩታም ነገር የኤርሜላም ነገር ሳይቀርውላ የሁሉዎቹም ነገር ሳይቀር ሚስጥሩ ነው የምታውቀው ነፂ ይመስለኛል ይሄንን ለምን አላችሁ ብትሉኝ ማለት ነው ለምን አልክ ብላችሁ የምትጠይቁኝ ሰዎች ልትኖሩ ትችላላችሁ ይሄንን ደግሞ ያልኩበት ምክንያት ነፂ በቃ ሁሉም ሰው ይመጣል ነፂ ላይ ነው ጣቱን የሚቀሰረው ያም ይመጣል ነፂ ላይ ነው ከሌላም ሰው ጋር ተገናኝ ነፂ ጋር ነው እና ነፂን ደግሞ እኔ ደግሞ አግኝቼ በስነ ስርዓት መጠየቅ እፈልጋለሁ ያለውን ነገር እንድትዋሸኝም አልፈልግም በቃ አላርዳ ያለውን ነገር ምንም ነገር እንድታስቀርም እንድትቀንስም አልፈልግም ያንን ነገር ነግራኝ ያለውን ነገር ችግሮችን ሶልቭ አድርገን በቃ መቀጠል ባለበት ነገር ይቀጥላል ከዚህ በፊት ነግሬያችኋለሁ ነፂን ከዚህ ውስጥ ማውጣት እፈልጋለሁ ብያችሁ ነበር ግን ነፃነት ልትሰማኝ አልቻለች ምንም በቃ ዞራ እነሱ ጋር ነች ዞራም እነሱ ነው የምታገኘው አታግኛቸው ብያት ነበር ሁሉ ነገር ተናግሬ ነበር ግን እንጃ ልጅቷ ምን እንደሆነች አላውቅም ምን እንዳስነኳትም አላውቅም በቃ ዞራ እነሱ ጋር ነው ዞራ መቅደስ ጋር ነው ማገኛት ዞራ ሌላ ሰው ጋር ነው ማገኛት የሆነም ሰው ይምጣ አንገቷን አንቆ ነው የሚይዘው ሰንበዲ የሆነም ነገር እንትን ይፈጠር ነፃነትን ነው የሚይዘው ለምን ይሄ ይሆናል እሷ ጋር ካለ ያለውን ነገር እሷ ጋር ሶልቭ ማድረግ አለብኝ መጀመሪያ እሷ ጋር ያለውን ነገር ማጥራት አለብኝ ከዛ በኋላ ነፃነት ደግሞ አልፈልግም እንደዚህ አላደርግም የምትለኝ ከሆነ ቀጥታ ዛሬ ወደ አዲስ አበባ እንደምልካት ነው እጇን አንጠልጥዬ እምቢ ብትለኝ እጇን አንጠልጥዬ ይያት እንደምሄድ ነው የምነግራችሁ የእውነት በጣም በቃ እንትን እያለች ነው እኔ በሷ የተነሳ ስሞታ እንዲቀርብብኝ አልፈልግም እሷንም ደግሞ ሰው ሲበድላት ማየት አልፈልግም ለምን ስጋዬ ነችና ማለት ነው እኔ ለሷ ልቺ ሳይሆን በቃ ባለፈው መቅደስ እንደዛ አረጋቻት ከዛም በፊት የሆነም ሰው እንደዛ አረጋት አሁንም በስሜት ሆኜ ሌላ ሰው ጎድቻለሁ ያው እሱ ነገር በእርቅ ፈተነዋል እና ደግሞ ይሄንን ነገር ደግሞ አሁን ከዚህ በኋላ ደግሞ ላለው ችግር እንዲፈጠር ስለማልፈልግ እኔ ነፃነትን ፈልጌሻለሁ ብያታለሁ ደውዬላታለሁ ትመጣለች እሷን ስትመጣ ማለት ነው በእናንተ ፊት ያለውን ነገር ሁሉን ነገር እኔ ሰልችቶኛል የእውነት በጣም ይሰለችኝ በጣም እግዚአብሔርን ከሚባለው በላይ ነው ስሞታ ይሰለችኝ ማለት ነው ስለሷ ስሞታ ነፃነት እንደዚህ ያደረገች ነፃነት የሆነ ፋይል ደበቀች እነሱ የሆነ ፎቶ እንትን ሰንበዲ የሆነ ነገር ያረጋሉ ፎቶ ያመጣሉ እሷ ጨርቋን የምትጥልበት ምን እዳለ እኔ ስለምን እናደዳለሁ ለምንስ እንትን እላለሁ ከዚህ ሁላ ያለውን ነገር ጠይቂያት አይ አልናገርም እንደዚህ አይደለም የምትለኝ ከሆነ አንጠልጥዬ ሀብትሽ ጋር ትቀመጣለች ሀብትሽ ደግሞ ትንሽ ጊዜ ይታገላታል እዛ ደግሞ ከሄደች እርግጠኛ ነኝ ቀጥ ለቀጥ ብላ ነው የምትኖረው ስርዓቷን ይዛ ማለት ነው ምንም የሌለበት ነገር ማለት ነው እና ፋሚሊዎቼ በመጣ እናንተንም እየመጣን አደከምናችሁ እናንተንም እንደዚህ እኔ ለችግሩ መብቴ እየፈለኩ ነው ያለሁት እናንተም ደግሞ ከጎን ሆናችሁ እንድታግዙኝ ይፈልጋለሁ የምር አላችሁ በጣም ምርጥ ሰዎች በቃ አይዞ እንደዚህ ሁን እንደዚህ አድርግ ምናምን የምትሉኝ ሰዎች አላችሁ በጣም ነው ማመሰግነው እናንተን ደግሞ የምሬን ነው ለእናንተ ለየት ያለ መስጋና ነው ያለኝ እና ደግሞ የምሬን ነው ነፃነትን ሁላችሁም ብትመክሩልኝ በቃ አይደለ
እኔ ከዚህ ውስጥ እንድትወጣ ነው የምፈልገው። እኔ እህቴ ስትጎዳ ማየት አልፈልግም። የእውነት ነው የምነግራችሁ። በጣም አሁን ላይማ ብቻዋን ማውራት እየጀመረች ነው። እኔ ትንሽ ቆይቶ በቃ ታብዳለች ብዬ ነው የማስበው። ይሄ ሁሉ ከመምጣቱ በፊት እሷን ወደዛ መላክ አይሻልም? እዛ ደግሞ አርፋ ትቀመጥ እንደሆነ እዛ ደግሞ አይተ እዛ ደግሞ መሞከር ይሻላል። በጣም ነው በቃ እኔ በሷ የተነሳ በጣም ተሰቃየው። በኢየሱስም በጣም አቃጠለችኝ። እኔ ምን ብዬ ልንገራችሁ? በጣም የእውነቴን ነው። እኔ እንጃ። እኔ ያም ይመጣል አንገቷን አንቆ ይዛል፣ ያም ይመጣል የሆነ ነገር ያረጋታል። እንደዚህ ደግሞ ስትደረግ ደግሞ እናንተ እህታችሁ እንደዚህ ሲደረግባችሁ ምን አይነት ስሜት ነው የሚሰማችሁ? ያም ይመጣል እሷን እንደ ጥፋተኝነት ይወቅሳል። ያም ይመጣል እንደዚህ ነው አንቺ ነሽ እንደዚህ ያደረግሽው ይላል። ሰንበዲ እኔ ፎቶ ተቀናበረ ምን አለ? እኛ ምን አገባን? ነፃነት ምን አገባት? አይመለከታትም። በቃ ሁሉም የየራሱን ኑሮ ይኖር እና አብርሃምም ኑሯቸውን ይኑሩበት። በቃ ሩታም አሁን ላይ የልጅ እናት ነች። በቃ ሩታንም እንትናት በለው ስሟን አታንሷት፣ ልጇን ታሳድግበት። አሁን ያለችው አራስ ቤት ላይ ነች። አራስ ቤት በስነ ስርዓት እንድትወጣ ማድረግ ነው እንጂ እሷም ትጎዳለች እኮ። አብርሃምም በቃ እሷን ይንከባከብበት። ኤርሜላም ኑሮሽን ኑሪ። በቃ ምን አያስጠላችሁም? እንዴ አይደብራችሁም? ኧረ በጣም ይደብራል። የእውነቴን ነው። በጣም የሚያስጠላ ነገር ነው። እና ደግሞ ይሄ ነገር ስለምጠላ ነው ነፃነትን ከዚህ ጉድ ለማውጣት ነው በቃ እኔ ቆርጬ የተነሳሁት። ከዚህ በኋላ ላለው ነፃነት እነዚህ አይነት ነገር ውስጥ ከገባሽ ማለት ነው እኔ አፈር ከዲችራ ነው ማበላት። የእውነት የሷ ነገር በጣም ሰልችቶኛል። አሁን ነፂ ትመጣለች፣ ፋሚሊ አብረን እናወራታለን። ማውራትን ነገር እናንተም ትሰማላችሁ። ያው መቼም ካሜራ ይዤ ደቅኜ ስጠይቃት ሊከፋት ይችላል፣ ግን ምንም ማድረግ አይቻልም። እንጠብቃት እስኪ። እንደዚህ ጊዜ ደክሞኝ አላውቅም። የእውነት በጣም ነው የደከመኝ። በጣም ማርያም ነው። እኔ እንጃ። እኔ ነፃነት እኮ ሳቃት ኢየሱስ እንደዚህ አይነት ልጅ አልነበረችም። ስርዓት ያላት ልጅ ነበረች። ለሰው እንትን የምትል ልጅ ነበረች። ግን ነገራቶቹ እንዴት እንደሆኑ አላውቅም። ነገራቶቹ ተገላባብጠው የተገላቢጦሽ ሆኗል። እንዴት ነሽ ነፂ? ደህና ነሽ? ሰላም ነው? አለን እግዚአብሔር ይመስገን። ደህና ነሽ? ያው ካሜራ ለመቼም አይደብርሽም። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች ደህና ናችሁ? እኔ ያለኝ እግዚአብሔር ይመስገን። ለምን ይፈልከኝ ዘግሽ? ያው የፈለኩሽ አንድና አንድ ምንም ነገር ሳትደብቂኝ እንድትነግሪኝ ነው። ስለምን አሁን ስለሚፈጠሩ ነገሮች ማለት ነው። ስላሉት ነገሮች አንቺ ጋር ምን እንዳለ ምን እንደደበቅሽ መቼም ሰው ያው እኔ እህቴ ስለሆንሽ ለአንቺ መደበቅ የለብኝም አይደለ? እውነታውን ይዤ ነው መጓዝ ያለብኝ ነው አይደለም? ይሄንን ደግሞ እንድታቂ ስለመፈልግ ነው። ያው ወንድሜ ነው ያጎቴ ልጅ ነው ያደላል ለኔ ብለሽ ካሰብሽ በጣም ተሳስተሻል። ለምን ብትይ ክርስቲያን ደግሞ እውነታውን ይዞ ነው የሚጓዘው። ማለት ምን አይነት ነገር ነው የምታወራው? ሻይ ማለት ቀጥታውን ስለጠራኸኝ ጉዳይ ምን ለማውራት ፈልገህ እንደሆነ እየገባኝ አይደለም። አንተ ማለት እንዴት ነው ያጎቴ ልጅ ነው ወንድሜ ነክ በጣም ማከብረም ወዶ ወንድሜ ነክ እንደ ወንድሜ ማይክ ማለት ነው። ስለዛ ምንም ነገር ካንተ የምደብቀው ነገር አይኖርም፣ ላንተ የማዋሻውም ነገር አይኖርም። ስለዛ መጠየቅ የፈለከው ነገር በስርዓት ጠይቀኝ ይችላል፣ እኔ መልስልሃለሁ። አይ ነፃነት ምን አለ መሰለሽ አሁን ላይ ማለት ነው በጣም ድብቅ እየሆንሽ ነው። በጣም መቃል አይደለ እኔና አንቺ በጣም ብዙ ርቀት ይርን እየመሰለኝ ነው ነገራቶችን ሳስባቸው ማለት ነው። ሰው ደግሞ ያለ ነገር ወደ አንድ ሰው ላይ አይጠቆምም አይደለ? ማለት እኔን በዚህ ሁሉ ነገሮች ማለት እኔን ጥፋተኛ እያደረክ ነው። ጥፋተኛ እያደረኩሽ ሳይሆን ማለት ነው ነገራቶችን ማለት ነው ወደ አንቺ ጣት አይጠቆምም ማለት የሆነ ምክንያት አላቸው እነዛ ሰዎች። ወይም ደግሞ ወረሱ እኮ ልመጣልሽ ነው ነፂ አይደለም፣ ወደሱ ልመጣልሽ ነው። እኔ ስናገርሽ ማለት ነው ቆጣ አትበይ። አይ እንደዛ ሳይሆን ታላቅሽ ነኝ መልሳት መልሽልኝ፣ ለምትመልሽልኝ ነገር እያሰብሽ እሺ። ታዲያ እኔን በማለቀው ነገር ስከሰስ ታላቅሽ ነኝ ልቀበል አልችልም እኮ። ስነ ስርዓት ይመርሽ። በስርዓት እናወራ ነው እዚህ ጋር የመጣ ነው። በስነ ስርዓት ላወራሽ ነው በቤተሰብ ፊት የምጠይቅሽ ማለት ነው። ለምጠይቅሽ ነገር ደግሞ ማለት ነው አንድ ነገራቶች ዝንፍ እንዲል አልፈልግም።
ከዚህ በፊት የተፈጠሩት ነገሮች ይበቃል። ምንም እኮ ማታውቀው ነገር የለም ጸግሽ። ማታውቀው ነገር አለ? ምንም የተፈጠረ እኮ አዲስ ነገር የለም። እሺ አንቺ ጋር ምን አይነት ፋይል ነው ያለው? የምን ፋይል? እኔ ጋር ምንም ፋይል የለም። የትኛው ፋይል? ነፃነት አሁንም እየዋሸሽኝ እኮ። እኔ ለምን ዋሻለሁ? አይ የሆነ ማታውቀው ነገር እንዳለ እያስመሰልክ ነው። እኔ ምንም ሲጀምር ካንተ ውጪ ምንም አይነት ነገር አድርጌም አላውቅም። ምንም ማታውቀው ነገር የለም። አዲስ ነገር የለም። አሁን ምን አዲስ ነገር መጣ? ቆይ በቀደምም የተፈጠረውን ነገር እኮ ሰምቻለሁም አይቼዋለሁም። እሺ ስለሱ ነገር የተፈጠረው ነገር ታስረጅኛለሽ? የትኛውን? ከአቢ ጋር ስለመገናኘት ነው? አንድ ስለሱ ቆይ አይደል ሲጀምር ፋይል የምን ፋይል ነው የምትለኝ? እኔ ያኔ ታውቃለህ እነ ረዲት ወሰዱብኝ። ከዛ በኋላ ምንም አይነት ነገር በቃ ተው ነው አይደል? እንደሱ ነገር እነ ረዲት ወሰዱት የተባሉት መቅደስ ጋር የተባለው ፎቶ ነው አይደለ? እሺ አዎ እኮ ፎቶ እኔ እነ መቅደስ እኮ ምንም አይነት ፎቶ አቀናብረው ሲያመጡ እኔ ምንም አላልኳቸውም። ሁሉም ሰው እኔ ጋር ሲመጣ ማለት ነው ማይሆን ፎቶ እያቀናበሩ አንቺ ከኤርሜላ ጋር እንደዚህ ያለሽ እንደዚህ እኔ ምንም አውቀው ነገር የለም። ከኤርሜላ ጋር ያለሽ ኬዝ ምን አይነት ኬዝ ነው ማለት? አንተም እየጠየቀኝ ነው? እየጠየቅኩሽ ነው እኮ። ለምጠይቅሽ ጥያቄን በጥያቄ አትመልሽልኝ እኮ ነው የምልሽ። ጥያቄን በጥያቄ እንድትመልሽልኝ አይደለም። ታውቃለህ እኔ ከሷ ጋር ያለኝ ነገር በዚህ ሰዓት ላይ ማለት ነው በጣም ሰልችቶኛል። እኔ አንቺን ነው ልሽ ልንገርሽ አይደለ ማለት ነው። በየኩበት ሁሉ ጭቅጭቅ በጣም ነው ሰለቸኝ። ምን ሰልችቶሻል አይደለ? ለዚህ ነገርሽ ደግሞ መፍትሄ መፈለግ አለበት እኮ። መፍትሄ እኮ ማላውቀውን ነገር ታውቂያለሽ። ከኤርሜላ ጋር ምንድን ያለሽ? እኔ ምንም አይነት ነገር የለኝም። ይሄን አታውቅም እንደ አንተ። እኔ ምንም የለኝም። ነፃነት ለምን እንከራከራለን? አይደለም አንተ ራስህ ይሄንን ነገር በመጠየቅ በጣም እየተናደድኩኝ ነው። ለምን ትጠይቀኛለህ እንደዚህ? እስኪ ተናደሽ ይውጣልሻል። ተናደሽ ምናምን ሳይሆን አንተ ታውቃለህ ማለት ነው። ነፃነት እኔ በጣም የወሰንኩበት ውሳኔ አለ። በጣም መጥፎ ውሳኔ ነው የወሰንኩት። ያ ነገር ከመናገሬ በፊት ማለት ነው ነገራቶችን ሶልቭ እናድርግ። አይ የምትይ ከሆነ ማለት ነው ያንን ነገር እነግርሻለሁ። አይ የምትይኝ ከሆነ ወድሽ ለግድሽ ሳይሆን አንጠልጥዬ ይዤሽ እሄዳለሁ። የት ነው የምሄደው? የምትሄጂበትን ቦታ ማለት ነው። እኔ የትም አልሄድም ጸግሽ፣ የትም አልሄድም። ሲቀጥል ደግሞ እንድነግርህ የፈለግከው ምንድን ነው? ከኤርሜላ ጋር ያለሽን ነገር ነገር ከኤርሜላ ጋር ያላችሁን ነገር የደበቃችሁት ነገር አለ። እሱን ነገር ንገሪኝ። እነ ሩታንም ተዋቸው በቃ። እነ ሩታም ይኑሩበት እኮ። ሻው ምን አርጊ ነው የምትሉኝ? እነ ሩታም ይኑሩበት። አብርሃምም የራሱን ኑሮ ይኑር፣ ኤርሜላም የራሷን ኑሮ ትኑር፣ አንቺም የራስሽን ኑሮ ኑሪ። ምንድነው በመጣ ቤተሰብ ዝም ብዬ ልቀመጥ? የሆነ ሰው መጥቶ ኤርሜላ ስለሰጠችው ሰዓት የምታውቂው ነገር አለ ሲለኝ አውቃለሁ ብዬ እኮ ዝም ማለት የለብኝም አይደል? ከዛ የሆነ ሰው ደግሞ ፎቶ አቀናብሮ መጥቶ ከኤርሜላ ጋር የተነሳሽ ፎቶ ነው ይሄ ብሎ ሲለኝ አሜን ብዬ መቀበል አለብኝ እንዴ? ሁሉም የመጣውን ሰው በሙሉ ለምን እውነታውን አትናገሪም ነው? እኔ ምን እውነት አለ? እኔ የሆነ ፋይል አለ አንቺ ጋር ነፃነት። እሺ ምን ብለው ከማን ጋር ተገናኝተህ ነው የመጣኸው? እኔ ከማንም ጋር አይደለም ነገራቶችን ማለት ነው። ከዚህ በፊት እህቴ ስለሆንሽ ምናምን ነገር አልደብቅልሽም ምናምን እነዚህ የሚባል ነገር የለም እኮ። የምታውቀው ነገር ካለ መናገር ነው እንጂ እኔ ምንም የማውቀው ነገር የለም። ይኸውልሽ አሁን የለም እየደረስኩበት ያለውን ነገር ነው እየተናገርኩሽ ያለሁት አይደለ? አንቺ ከጊዜ በኋላ ያመጣሽው ባህሪ ማለት ነው በጣም ድብቅ እየሆንሽ ነው ነፃነት። ከማዘርም ጋር ፌስ ቱ ፌስ ማውራት አቁመሻል። ይሄ እውነት ነው እየነገርኩሽ ያለሁት። ከኔ ከወንድምሽ ጋር የማይደበቅ ነገር ሁሉም ነገር አንደባበቅም ነበር አይደለ? አሁን ላይ እንደዚህ ነን ክፍተታችን ማለት ነው። ይሄ ከምን አንጻር ነው? እሺ እኔ ነገር እኮ ነው አውጥተሽ ተናገር እያልከኝ ያለህ። እኔ ጋር ምንም ከሌለ ምንም የለም ነው በቃ አለቀ። እኔ ስጀመር ከዚህ በኋላ ማንንም ሰው ቢጠራኝ ማንንም ሰው አላገኝም። ከዛ አልከራከርም በቃ። አሁንም አንተ ልትከራከረኝ ከሆነ የጠራኸኝ እኔ አልፈልግም መከራከር። ልከራከርሽ አይደል እኮ መጠየቅ የፈለግከው እኔና ሄርሜላ ስላለን ግንኙነት ከሆነ እኔ ምንም ስለሱ ነገር ትነግሪኛለሽ ወይስ አትነግሪኝም? ወይኔ እኔ ምንም አይገናኝም። ፎቶ አሳይተው ከሆነ እነ መቅደስ ፎቶ አሳይተው ከሆነ የውሸት ፎቶ ነው እሱን። እኔ ከነሱ እጅ አይደለም ያየሁት እኮ። ታዲያ ፎቶውን ከነሱ እጅ አይደለም ያየሁት ከሌላ ሰው ነው ያየሁት። ፎቶ እኮ በዚህ ሰዓት ምንም አይነት ፎቶ እኮ ሊሰራ ይችላል። ገባክ? እንዴት አንተ ያንን መለየት ያቅታል? እኔ እኮ ገና ሳይው የለየሁት ፎቶ ነው። ኧረ አይደለም። አንቺም እንደዚህ ውሸት ጀመርሽ ነፃነት። ከአንደበትሽ ውሸት መውጣት ጀመረ ወይ? በቃ አይደለም። ከእኔ እንደዚህ ልታወራኝ ከሆነ የጠራኸኝ እሄዳለሁ። ጸጋዬ እኔ እሄዳለሁ። ከዚህ በኋላ የት ነው የምትሄጂው? እሄዳለሁ በቃ። ከዚህ እኔ ራሱ እኮ ንቀት ነው የሚመስለው። ምን ሳይሆን እኔ ልጨቀጭቀኝ አትጥረኝ። ስነ ስርዓትሽን ያዢ ነፃነት ብዬሻለሁ። ከመጀመሪያም እየነገርኩሽ ነው። ምናምን ቢሆን በዚህ መንገድ አታወራኝ። ለአንቺ አስቤ ነው። አሁንም ለእኔ አስበህ ከሆነ ማላውቀውን ነገር ለምን ታውቂያለሽ ብለህ ታስገድደኛለህ? ስለዚህ ማለት ነው በዚህ ነገር ልንስማማ አይደለም ማለት ነው ነፂ። እኔ እንደዚህ ጠርታኝ ሁሌ ስለ ኤርሜላ ስለማምታወራኝ እንኳን አንስማማም በቃ። ስለዚህ ማለት ነው ያለው አማራጭ አንድና አንድ ምን እንደሆነ ታውቂያለሽ? ቀጥታ ወደ አዲስ አበባ መሄድ ነው። እኔ አዲስ አበባ አልሄድም። ለምን አዲስ አበባ መሄድ ትሄጃለሽ? ለምን ሄዳለሁ? ትሄጃለሽ በቃ። እኔ በእንደዚህ አይነት አሁን ልሂድ፣ ወደ ቤት ልሂድ። ከዚህ በኋላ ነፃነት እግርሽን ታነሺና ማለት ነው አስቀየምሻለሁ። ስነ ስርዓትሽን ይዘሽ ቁሚ። ስነ ስርዓትሽን ያዢ። ከዚህ በኋላ ላለው ማለት ነው ትዕግስቴን እንዳጨርሽ
እሱን አብረን እናያለን እኮ። ለምን እንደሚሄደው ምክንያት ምንድነው? ለምን እንደሚሄደው አዲስ አበባ? በቃ እዚህ ሰለቸኝ። ምኑን እኔ አንቺ ስሞታ ሰለቸኝ። ምን አረኩኝ? የሚመጣል ስሞታ ነው የሚናገረው። የሚመጣል ስሞታ ነው የሚናገረው። ነፃነት አልደከመሽም እኮ? እኔም ያረኩት ነገር አይ የሆነ ነገር አድርጌ ከሆነ እንደዚህ አድርገሻል እንደዚህ ብለህ እኮ ማስረዳት ይችላል። እኔ እንበተስ አዲስ አበባ ሂጂ ስላልከኝ ለምንድን ነው የምሄደው? ትሄጃለሽ። እኔ አልሄድም አልኩ። ሀብትሽም ጋር አውርቼበታለሁ። አውርተን ጨርሰንበታል። ይሄን ነገር ቤት እናውራው። እኔ ግን አሁን ላይ ተጸግሽ ለምንድን ነው የምትሄጂው? እኮ ቤት በፋሚሊዎቻችን ፊት ነው የምናወራው። ስራ ስናት ያዢ። እኔ አዲስ አበባ ልቀቀኝ። ስራት ያዢ። እንዲያውም ትዕግስቴን አትፈታተኝ። ትዕግስቴን አትፈታተኝ። እኔ አዲስ አበባ ላይ ደም አልኩ። ይኸውልሽ ነፃነት፣ እኔ እና አንቺ እስከ ዛሬ ድረስ ማለት ነው ይኸውልሽ ሰምተሽኛል አይደለ? እስከ ዛሬ ድረስ ማለት ነው እኔና አንቺ ማለት ነው እንደዚህ አይነት ሰጣ ገባው ገብተን አናውቅም። ከዚህ በኋላ ላለው ግን ማለት ነው ልቀቀኝና ቤት ሄደን ከዛ ሁሉን ነገር ነው። አርፈሽ ትቆሚያለሽ ወይስ እኔ ላስቆምሽ? እኔ አዲስ አበባ ላይ ድም በቃ የፈለከውን ነገር አድርገኝ። ምታኝ ከፈለክ እዚህ ጋር ልቀቀኝ። ስርዓት ያዢ። ልቀቀኝ፣ እያሳመምከኝ ነው። ስርዓት ያዢ። ለምንድን ነው እንደዚህ የምታደርገው አንተ? ማን ነው? ቆይ ለማን እያገዝክ ነው? እኔ ለማንም አይደለም፣ ከአንቺ ጎን ነኝ አሁንም ያለሁት። ግን እኔ ከዚህ ነገር ላይ መውጣት አለብሽ ነው። ከዚህ ነገር ላይ ጨርሰሽ ሁሉ ነገር እርግፍ አድርገሽ መውጣት አለብሽ። አይ የምትይ ከሆነ ማለት ነው እንደሚሄደው እኔ አስኬደዋለሁ። ነገር አልሄድም በቃ። የት ነው የማትሄጂው? እሺ ልቀቀኝ። አንቺ ስላልሽ አርፈሽ ቁሚ። እሺ ስነ ስርዓትሽ ነጂ። አርፈሽ ቁሚ። ዲነችና ሰውን አቃጥለሽ ልደፊ ነው እንዴ? አልሄድም። ሲጀመር አንተ ለሆነ ሰው እያገዝክ ነው። ከኔ ጎን አልነበር መቆም ያለብህ። ወይኔ ነፃነት፣ ስነ ስርዓትሽ ነጂ። አሁን በቃ ስርዓትሽ ነጂ። አትፈታተኝ። ለምን ተወራኝ? አልገባኝም ጭራሽ። ነፃነት በቃ አታሰድቢኝ። አይደለም አዲስ አበባ ቤት ምክንያት አለክ። ይኸውልሽ እስከ ዛሬውም ላሰደብሽን ይበቃናል። ስለታትሽ ነው ማሰደብሽኝ አትበለኝ። ምንም አላረኩም እኔ። ወይኔ አዲስ አበባ ነፃነት ለምንድን ነው የምትፈታተኝ? ትሄጃለሽ፣ በቃ ትሄጃለሽ። ወንድምሽ ጋር እኮ ነው የምትሄጂው እኮ። ወንድሜ ጋር ነው ያለ ፍቃድ የሆነ ቦታ ተነስተሽ ሂጂ ስለኝ እኮ ልሄድ አልችልም እኔ። ምንም አሰሪም እዚህ አልሄድም በቃ። ምንም አሰሪ ቀጥታ ትሄጃለሽ። ወጥተህ የምትወስደኝም ከሆነ አያለሁኝ። እንደዛ ነው ነገሩ። አዎ በቃ ምንም ሊደረግ አይችልም። አልሄድም። እንደሱ ከሆነ እሺ ችግር የለውም አሳይሻለሁ። ግን ማለት ነው ትተክ ማለት ነው አንተ የምታግዘው ቢያንስ እኮ አቢ እንደዛ ሲጮህብኝ ለምን እንደዛ አረገ ብለህ እሱ ነፃ ታፍሽን ዝጊ። ከዚህ በኋላ እንድታወሪ አልፈልግም። ስርዓት ያዥ። እሱን ነበር ልትቆጣ የሚገባው። አቢን ነበር ልትቆጣ የሚገባው፣ እኔን አልነበረም። ከኔ ጎን ነበር። እኔ እኮ ይኸውልሽ እየሰማሽኝ ነው አይደል? ባለፈው ማለት ነው ከዚህ ነገር ላይ ውጪ ያልኩሽ እምቢ አልሽ። አሁንም ደግመሽ ከአቢ ጋር ገጠምሽ። ምንድነው ችግርሽ? እሺ ታዲያ ምንድነው ሐሳብሽ? ቆይ ሲዝቱብኝ ዝም ማለት አለብኝ? ለቀሻቸው ቤት ግቢ ነው ያልኩሽ አይደለ? በቀደም ለታ እዛች ጋር ስናወራ ማለት ነው ለቀሻቸው ቤት ግቢ ብዬሻለሁ። ዛሬ እኮ የሆነ ሰው ዝም ብል ነገም ሌላ ሰው ይመጣል እኔ ጋር ማለት ነው። እኔ ልታደርጊ አልቻልሽም። ስለዚህ ሁሉም ሰው ሲመጣ እኔ የምቆጣጠርበት አቅም የለኝም። ስለዚህ ማለት ነው ሰው ማግኘት የለብሽም። ቀጥታ ወደ አዲስ አበባ ትሄጃለሽ። ነይ አርፈሽ ቁሚ። ስነ ስርዓትሽ ነሽ። አርፈሽ ቁሚ። ነፃነት አትፈታተኝ። አልሄድም። እውነት አልሄድም። ወዴት ነው የምትሄጂው? ቤት ሄዳለሁ። እኔ አዲስ አበባ አልሄድም። ንገረኝ በቃ ስማኝ። አልሄድም። ነፂ ስነ ስርዓት ያዢ። አሁን እንደዚህ አንቄ ነው የምገልሽ። እሺ የፈለግከውን አድርግ ብያለሁ። እኔ ልሄድ አልችልም። ምንድነው ሀሳብሽ? ቆይ እኛን ማዋራድ፣ እኛን ዝቅ ማድረግ፣ እንደዚህ አይነት ቃላት እንድትናገር አልፈልግም። በቃ ይሄ ነው አማራጭሽ። በቃ ይሄ ነው እኮ ስራሽ። ለየት ያለ ነገር እኮ የለም። እየርሽ ታሰድቢናለሽ፣ እየርሽ የሆነ ሰው ሰበሽ ትመጫለሽ፣ እየርሽ እኛ እንረፍበት። ምንም ያረፍኩት ነገር የለም። አሰደብሽን፣ እስከሚበቃሽ አሰደብሽን። ምን ትፈልጊያለሽ? አሁን ደግሞ ወንድሜ ጋር አልሄድም። አንቺ ማን ስለሆንሽ ነው እኮ የምሄድበት? ማን ስለሆንሽ ነው? እራሱ አልነገርከኝማ። በቃ ትሄጃለሽ። እኔ ሰለቸኝ፣ ወንድምሽ ጋር ትሄጃለሽ። ሰለቸኝ፣ ደከመኝ። እኔ አስሩ ነገር ኮንትሮል ማድረግ የምችል ሰው ነኝ አይደል? አየሁሽ እኮ ኮንትሮል እንደምታደርጊ እኮ አየሁሽ። አይነት ሰው አይደለሁኝም እኔ። ወደሽ ትሄጂ እኮ እሺ፣ አስገዳችሁ የምትወስዱኝ ከሆነ እሺ፣ እንደውም አሳይሻለሁ። ነይ